ህልም ከችግር በላይ ካልሆነ ችግር ሁሌ ገዝፎ ይታያል ማለት ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም፣ እንዴት ናችሁ? ዘላለም ነኝ። አንድ ሀሳብ ሼር ለማድረግ ነው የመጣሁት እዚህ። እንግዲህ በምንሰራበት ኔትወርክ ማርኬቲንግ ኬሪየር ላይ በጣም ብዙ የሚነሱ ሀሳቦች፣ ብዙ የሚነሱ ጥያቄዎች አሉ። አንድ ተደጋግሞ የሚነሳ ጥያቄ እና ብዙ ሰዎች ጋር የተፈጠረ ጥያቄ አለ። እሱን ሀሳብ ሼር ለማድረግ ነው የመጣሁት። በ4 ዓመት የኔትወርክ ማርኬቲንግ ቆይታ ውስጥ እንግዲህ ብዙ ሰዎች የሚጠይቁኝ ነገሮች አሉ። ያሳለፍነውን ጆርኒ ላይ እንዴት ፐርሲስት አረግ፣ እንዴት ቻሌንጆችን አለፍክ፣ እንዴት ይህን ጆርኒ መጣኸው፣ እንዴት ልለፈው፣ እንዴት ፐርሲስት ላርግ፣ እንዴት ላሳካ የሚሉ ሁልጊዜም ለስኬት ስንሰራ የሚያጋጥሙን ነገሮች አሉ። ሁልጊዜም ቻሌንጆች አሉት። የትም ቦታ ላይ አልጋ በአልጋ የሚባል ኢዚ ሮድ ኢዚ ጆርኒ የለም። ሁልጊዜ ስኬት የሚባል ነገር ውጤት ካለው አት ዘ ሴም ታይም ያንን ውጤት ለማምጣት የምንከፍለው ዋጋ ይኖራል። የምናልፍበት ፕሮሰስ፣ የምናልፍበት ጆርኒ ይሆናል። በዛ ውስጥ ደግሞ ቻሌንጂንግ የሆኑ በጣም የሚፈትኑ የተለያዩ ችግሮችን ደግሞ አሳልፈን ሊሆን ይችላል። እንዴት ነው ልናልፋቸው የምንችላቸው? የተለያዩ ቴክኒኮች፣ የተለያዩ ቴክኒካል የሆኑ ነገሮችን ልናነሳበት ልናወራበት እንችላለን። ግን በዋነኝነት አንድ ሀሳብ ሼር ላድርጋችሁ። ምን ያክል ትፈልጋላችሁ እዛ መድረስ? ምን ያክል ጠንካራ ፍላጎት አላችሁ? እኔ ራሴንም ሳየው ሌሎች በጣም ስኬታማ የሚባሉ ሰዎችንም ሳይ ያስቀጠለን ቻሌንጆችን እንድናልፍ ያደረገን ጆርኒው እንድንጓዝ ያደረገን ምንም ጆርኒ ውስጥ ቻሌንጅ ይኖረው፣ ጆርኒ ውስጥ የተለያዩ ነገሮች ይኖሩት እንድናልፍ ያደረገን ነገር ግን ጠንካራ፣ በጣም ጠንካራ ፍላጎት። ምን ያክል ትፈልገዋለህ? ችግሮች ህልም ከችግር በላይ ካልሆነ ችግር ሁሌ ገዝፎ ይታያል ማለት ነው። ስለዚህ አንደኛ ከችግር በላይ የሆነ ህልም። ብዙ ሰው ቻሌንጁ በዝቶበት ምናምን ነገር ተስፋ አስቆርጦት ወደኋላ የሚርቀው የሚሸሸው የጀመረውን ጆርኒ የሚያቋርጠው ለምንድን ነው ስንል የተፈጠረበት ችግር ቻሌንጅ ከህልሙ በላይ ስለሆነበት ነው። ህልሙን እንደዛ አላገዘፈውም። ስለዚህ ችግርን ካገዘፍከው ህልም ትንሽ ሆኖ ይገኛል፣ መቀጠል አትችልም። ህልምን ካገዘፍከው ግን ችግሮች ትንሽ ሆኖ ይገኛሉ፣ ታልፈዋለህ። ምን ያክል ትፈልጓል? ምን ያክል ጠንካራ ፍላጎት ነው ያለን? ብዙ ሰው ማሳካት ይፈልጋል፣ ግን ከልቡ ነው የሚፈልገው? ጥያቄ ምልክት ነው ማለት ነው። በጣም ነው የምፈልገው